ሰላም ጤና ይስጥልን የተወደዳችሁ አድማጭ ተመልካቾቻችን የዕለቱን የተመረጡ ዜናዎች ይዘን መጥተናል። እስከ ዜናዎቹ ፍጻሜ ድረስ አብራችሁን ቆዩ። ኢትዮጵያ የቀይ ባህር መዳረሻዋን ያጣችው በውስጥ ድክመት እንጂ በጠላት ብርታት አይደለም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው የብሔራዊ ምክክር ጉባኤ መክፈቻ ላይ ባደረጉት ንግግር ኢትዮጵያ ለሺህ ዓመታት በባለቤትነት ያስተዳደረችውን የቀይ ባህር ያጣችው በጠላት ብርታት ሳይሆን በውስጥ ድክመትና በፖለቲካዊ ሸፍጥ መሆኑን ገልጸዋል። ጠቅላይ ሚኒስትሩ ኢትዮጵያ ውስጥ ኮሽ ሲል ያደፈጡ የሚነቁ የዘመናት ያልተቋረጠ የጠላትነት ስሜት ያላቸው ሀገራት አሉ በማለት የኢትዮጵያን ታሪክ ከጉንደት እስከ ጉራ፣ ከአድዋ እስከ ማይጨው፣ ከካራማራ እስከ ባድመ ሲፈተሽ ኢትዮጵያ ስትገነባ የሚያደፍጡና ስትጨቃጨቅ እድል ጊዜ ጠብቀው ጣልቃ ሽብልቅ በመግባት መሻቶቿን እንዳትከውን የሚያደርጉ ኃይሎች መኖራቸውን ገልጸዋል። በዚህ የሽብልቅ ጉዞ በእኛ ስንፍና በእነሱ ጊዜ በመጠበቅ የጥንቱን ታሪክ ብንታው በቅርቡ ቀይ ባህርን ያጣንበት አጋጣሚ የዚህ እኩይ ታሪካዊ ክስተት አንዱ መገለጫ ነው ሲሉም ተናግረዋል። ጠቅላይ ሚኒስትሩ ስለ ቀይ ባህር ጉዳይ በተለይ ሲናገሩ ኢትዮጵያ ለሺህ ዘመናት ያስተዳደረችውን በባለቤትነት የያዘችውን ለራሷም ለአካባቢውም መጠቀሚያ ያኖረችውን ቀይ ባህር ያልተመረጠ መንግስት ያልተወያየ መንግስት በሸፍጥ ኢትዮጵያን የጂኦግራፊ እስረኛ እንዲያደርግ ያደረገበት ዋናው ምክንያት በውስጥ ያለን ስንፍና እንጂ የኢትዮጵያን መሻትና ጥቅም ማስቆም የሚችል ኃይል ስለነበረ ስለሚኖር አይደለም ብለዋል። ሀገሪቱ ስትዳከም ጣልቃ ስለሚገቡ ኃይሎችም ሲናገሩ ሁልጊዜም ጥቅማችንን አሳልፈን የምንሰጠው ስንገነባ ያልነበሩ ስንሿኮት ስንጣላ የሚያንዣቡ አሞሮች ስላሉ ነው ብለዋል። አሞራ ሲታረድ ይመጣል፣ ሲገነባ የለም። ህዳሴን ስንገነባ እኛ ጋር አልነበሩም። ከተሞቻችን ሲያሸበርቁ እኛ ጋር ያልነበሩ፣ ልማት ስንጀምር እኛ ጋር ያልነበሩ፣ እርስ በእርስ ስንጨቃጨቅ ግን ከየት መጡ ሳይባሉ ጥይት ሲያቀብሉ ብር ሲያቀብሉ በሚዲያ ፕሮፓጋንዳ ሲያደርጉ ይታያል ሲሉም ገልጸዋል። ጠቅላይ ሚኒስትሩ እጅግ የተከበረው የኢትዮጵያ ሕዝብ አንድ ነገር ልብ እንዲል እፈልጋለሁ በማለት ምንም ጉዳይ በውስጥ ቢያከራክረን ምንም ጉዳይ በውስጥ ቢያጨቃጭቀን እንዲህ ባለው መድረክ መነጋገር መወያየት ስለምንችል ለሌሎች ኃይሎች ጥቅም የኢትዮጵያን መሻትና ብሔራዊ ፍላጎት አሳልፈን የምንሰጥ በታሪክ ውስጥ እንክርዳድ ሆነን የምንታይ ዜጎች ላለመሆን እያንዳንዳችን ጥረት ማድረግ ይኖርብናል ሲሉ ጥሪ አቅርበዋል። በኢትዮጵያ ሉዓላዊነትና ብሔራዊ ጥቅም ላይ ለሚደራደሩ የውጭ ኃይሎችም ጠንካራ መልእክት አስተላልፈዋል። በኢትዮጵያ ሰማይ ላይ ለሚያንዣብቡ አሞሮች ያለኝ መልእክት ከብቱን መርጠን የምንገዛ እኛ ነን፣ የቅርጫውን ባለቤት የምንወስንም እኛው ነን ብለዋል። የተረፈንን የማንፈልገውን ካልሆነ በቀር የትኛውም አሞራ በጉልበት ከየትኛውም ቅርጫ ላይ አንዲት ኪሎ ስጋ መውሰድ አይችልም። ስንፈልግ ስንወድ ለማጋራት ዝግጁ ነን። ከፈቃዳችን ውጭ ግን ለሺህ ዓመታት የኖረችና የጸናች ኢትዮጵያ አሁን ባለው ፕሮፓጋንዳ ትዘናጋለች፣ ጥቅሟን አሳልፋ ትሰጣለች ብሎ መገመት ከንቱ ምኞት ነው ሲሉም ገልጸዋል። ከወዲሁ የእኛን ታሪክ በትክክለኛው መንገድ አገላብጣችሁና አውቃችሁ ቀልባችሁን በመመለስ ለጋራ ጥቅም በጋራ እንድንሰራ ጥሪ ላቀርብላችሁ እፈልጋለሁ ሲሉ መልእክታቸውን አጠናቀዋል።